አንድ ባዶ ሀፍ ወጣኒ ሳላህ የተባለኒ ፔናልቲ ስቶ በቃ ስቦዝ ላይ እንደዛ ሆነ ያመጣል። ይሄ ይስታል። እኔ እንዲያው ይሄን ሳላህ የሚባል ሰው ሳውዲዎችን የሚወስድልን ሳውዲ ይጥፋ ወይ ኢራን ወይ እንትና እስቲ በእናታችሁ ወይ በሚሳኤል አጥፉልን እስቲ ሽማግሌ በእግዚአብሔር እንደዛ ሆነን እንመልሳለን። ዊርዝ መሀል ላይ በቃ ዲፍሌክት ለማስደረግ ነው የምትጮተው። እንደዛ ነው ዲፍሌክት ፊት ለፊት ስንት ኳስ አገኘ። ፊት ለፊት ተጫዋች በረኛ ጋር ነው የሚመታው። ክፍተቱን ጠብቀህ ጋላት ሰሪ እኮ ነው እኮ ከኛ የኛ ሌቭል ራሱ አይደለም እኮ። በስመ አብ አንፊልድ እንዲህ እየተንቦለቦለ አስጨነቅናቸው። ማካሊስተር ራሱ ያን ቴስታ በቃ አንግል ገጨብን እንጂ ጸዴ ጨዋታ ሰከንዳፍ ይገለበጣል። ይሄንን እኛ እንደ 3-0 ምናምን እያሰብን ነው እየተጫወትን ያለ ነው። 1-0 ራሱ አይደለም። እኛ ቅጥቅጥ አድርገን የፒኤስጂን ላይንአፕ እሰራላችኋለሁ። ቀጣይ ከፒኤስጂ ጋር የሚኖረንን ላይንአፕ ማለት ነው። ካሞን ዘሬድስ ይሄ ሳላ የተባለ ሰውዬ ግን በስመ አብ ሳላ መሐመድ ሳላ ምንድነው? እሺ ፈርስት ሃፍ ላይ እንደዛ ስላልኩ ነው። እሺ ይቅርታ፣ በቃ ይሄው ይቅርታ። ኢራን በሚሳኤል ታጥፋ ስለ አንተ ራስህ ሚሳኤል ትተኩሳለህ። ኧረ በስመ አብ ሳላ ምን አይነት ጎል ነው? በስመ አብ ሰከንድ ሃፍ 4-0 ጋላታሳራይ። እስቲ አውጣው፣ አሁን ግባና አውጣው ሳላ። በስመ አብ ይሄው። እኔ እኮ እናደዳለሁ። ከሰው ልጅ እኮ ሚስኪን እኮ ነው። እናደዳለሁ፣ በሳጫለሁ። በቃ ፈርስት ሃፍ ላይ የሰሩት ተበሳጭቼ እኮ ነው። በቃ እንዴ አሲስት በል ምን በል ጋላታሳራይን አውጡት። ግቡና የነፍስ አድን ምናምን የሕክምና ቡድኖች እየገቡላቸው ነው፣ ለሁሉም ሊያድኗቸው ማለት ነው። አንፊልድ ምንድን ነው? በስመ አብ ሳላ በስመ አብ ሌጀንድ በስመ አብ ዘጎት ሳላ ኤኪቲኬሲ 4-0 ልብልብ አድርገን ጋላታሳራይን ወደ ቱርክ ልከናል። ወደ ቱርክ ዕቃ መላክ የምትፈልጉ ነው በጋላታሳራይ መላክ ትችላላችሁ። ቻው በቃ ጽድት። ሻምፒዮንስ ሊግ ጠራ ያለ ቲም ነው መቅረት ያለበት። ቀጣይ ፒኤስጂን ልብልብ፣ ሲቲን ራሱ አሁን ኤፍኤ ካፕ ላይ ራሱ ግንጥልጥል አድርገን ነው የምናልፈው። ዛሬ ጽድት ያለ ጨዋታ ከስንት ጊዜ በኋላ እንደዚህ አይነት ሊቨርፑል ተመለከትን። አንፊልድ ግለቱ ኤኪቲኬ ጽድት። ጋክፖ ስለወጣ ማለት ነው ይህ ሁሉ ነገር። በቃ ጋክፖ ስለወጣ ነው። በቃ አሪፍ ጨዋታ። ማካሊስተር ጎልህን ይሽሩባል። ምን እናድርግ? በቃ የመጨረሻው 5-0 ነበር። ያውን ስቦዝ ላይ እኔ ስለ ስቦዝ ላይ ምን ልበል? እኔ ስለ ስቦዝ ላይ ሀውልት እኔ ወይ እንደ አርማ በቃ እንደዚህ ነገር ይደረግ እንዴ? ሻምፒዮንስ ሊጉ ላይ ምልክት እንደሚቀመጠው ስቦዝ ላይ እያስቀመጣችሁ ትገባላችሁ ሁላችሁ። ቄስ ምን እናድርግ? የስቦዝ ላይ ጉዳይ እኮ በቃ አይታወቅም እኮ። ስቦዝ ላይ እንዴት ነው የምትችለው? ሳላ ዘጎት በቃ እንዲሁን በቃ እንዲህ ምን አይነት ጎል ነው ይሄ? እኮ ኳስ ውስጥ ወፍ ከቶ ያበረዋል ሳላ። ምን አይነት ሰው ነህ አንተ? እንዴት ያለ ሊቨርፑል እንዴት እንደኮረው ማለት ነው። ቀስ በቀስ እመለስበታለሁ አሁን ስለዚህ ጨዋታ ማለት ነው። ቀስ በቀስ ይመቻችሁ። እንደ ራሴ ቲም ነው የቋጠርኩት ዛሬ ሊቨርፑል እንዲያልፍ ማለት ነው። ገብቷል። ስለ እኔ ሊቨርፑል አልጠላም፣ እውነቱን ስነግርህ ማለት ነው። ታውቃለህ ሊቨርፑል እንደማልጠላ ግን በቃ ማለፍ የሚገባችሁ ውጤት ነውና ማለፍ። እኔ ሳላ ፔናልቲ ሲት እግዚአብሔር እንዴት እንዳሳዘነኝ እኔ ለሱ ደነገጥኩለት። ገብቷል። ምን ሊሰማው ይችላል ሰውየው? በቃ ዋጋ አስከፈላቸው ምናምን ይሄ ነገር ይሄን ጨዋታ ምናምን 16 ሹት ኦን ታርጌት በፈጣሪ ስም። በረኛው ነው እኮ ይዟቸው በቃ ጋላታሳራይ ከበረኛው ጋር ነበር ሲጫወት የነበረው። ሊቨርፑል ከጋላታሳራይ በረኛ ጋር ነበር ሲጫወት የነበረው። እነሱ አንድ ነው የሞከሩት፣ አንድ እነዚህ 16 አይደረግም እኮ። ከ16ቱ 4ቱን ነው የገባው። እንግዲህ አስብ፣ ያን ሁሉ ሴቭ የተደረገው አንግል ገጭቶባቸዋል በረኛው። ኧረ በፈጣሪ ሊቨርፑል ዛሬ የመጀመሪያዋ ግን ግብ ማለት ነው። እኔ ኮርነዋል። አንተ እንዴት ነው እንደዚህ አይነት ነገር የምትሰሩት? አተዛጋ ስቦዝ ላይ ቁልፍ ተጫዋች ነው። በጣም ነው የሚችለው። የእንግሊዝ ቲሞች ማለት ነው ማለፍ አለባቸው። ሌላው ይሄ ማድሪድ የነዚህ ምድብ ላይ ማድሪድ መውጣት አለበት። ለነገሩ ከሙኒክ አያልፍም። እዚህ ጋር ተመልከት የንጉሱን አዲስ ሂስትሪ። አፍሪካዊ ተጫዋች ሆኖ 50 ጎሎችን በአውሮፓ ቻምፒየንስ ሊግ መድረክ ያስቆጠረ ብቸኛ አፍሪካዊ ተጫዋች ማለት መሐመድ ሳላ ነው። ዘኢጂፕሽያን ኪንግ መሐመድ ሳላ። ምን ትፈልጋላችሁ? ዛሬ ሌጀንድ መሆንን አስመሰከርክ። ፈርስት ሃፍ ትንሽ ተቃጥለን ቢሆንም ሰከንድ ሃፍ ግን ካስከን የኔ አባት በቃ ትለይብኛለህ። ይሄ ነው ሄደኛ ሳላ። ይሄ ነው ንጉሱ ዘኢጂፕሽያን ኪንግ እያላችሁ ሊቪያንስ ኮሜንቱን አጨናንቆልኝ የመቸን
ሪሴንትሊ ከተመለከትኳቸው ጽድት ያሉ የሊቨርፑል ፐርፎርማንሶች መካከል አንዱ የዛሬ ምሽቱ ፐርፎርማንስ ነው ብል ማጋነን አይሆንብኝም። በጋላታሳራይ በመጀመሪያው ዙር ጨዋታ 1-0 ተሸንፎ የነበረው ሊቨርፑል በመልስ ጨዋታ አንፊልድ ላይ 4-1 በማሸነፍ ጋላታሳራይን በማሰናበት ወደ ሩብ ፍጻሜ መቀላቀሉን አረጋግጧል። በሩብ ፍጻሜውን ከፓሪስ ሴን-ዠርሜን ጋር የሚገናኝ ይሆናል ማለት ነው። ይሄ ጨዋታ ላይ ግን ያሳዩት ፐርፎርማንሶች በጣም አስደናቂ ነበረ። 4 ጎል ብቻ አልነበረም ማግባት የነበረባቸው በኔ እይታ ማለት ነው። በጣም በርከት ያሉ ጽድት ያሉ አጋጣሚዎችን መፍጠር ችሎ ነበር። የጋላታሳራይ ግብ ጠባቂ ጥሩ አጋጣሚዎችንም ሴቭ አድርጎ ነበረ። ፈርስት ሃፍ ሊቨርፑል በሶቦዝላይ አማካኝነት 25ኛው ደቂቃ ላይ ጥሩ ጎል አስቆጥሮ 1-0 ሲመራ ነበር። ከዛ በኋላ የፔናልቲ ሞመንት አግኝቶ እንግዲህ ሶቦዝላይ ላይ በተሰራ ጥፋት ምክንያት ሞሳላ ያንን ፔናልቲ ሳይጠቀምበት ቀርቶ ነበር። በዛውም 1-0 በሆነ ውጤት ነበር የተጠናቀቀው ፈርስት ሃፍ ማለት ነው። ሙሐመድ ሳላ በፈርስት ሃፍ ፐርፎርማንሱ ቢሆን ኖሮ ከጨዋታው መጠናቀቅ በኋላ ሊደርሱበት የሚችሉትን ትችቶች አሰብኩት። በቃ ጋይስ ሰከንድ ሃፍ ግን በጣም ተሻሽሎ ነበር የገባው። ጎልና አሲስትን በስሙ ማስመዝገብ ችሎ ነበረ። ሁጎ ኤኪቲኬ ላስቆጠረው ጎል ጥሩ አሲስት ማድረግ ቻለ 51ኛው ደቂቃ ላይ። ከዛ በኋላ ግራቨንበርች ላስቆጠረው ጎል የሱ ሹት ነበረ ተተፍቶ በግብ ጠባቂው ተመልሶ በግራቨንበርች የተቆጠረው ማለት ነው። ከዛ በኋላ 62ኛው ደቂቃ ላይ ሌላ ግሩም የሆነ ከርል ጎል አስቆጥሮ ሊቨርፑል ጨዋታውን 4-1 በማሸነፍ ሩብ ፍጻሜውን መቀላቀሉን ማረጋገጥ ችሏል። ሶቦዝላይ ኤኪቲኬ በጣም ድንቅ ፐርፎርማንስ ከነበራቸው የሊቨርፑል ተጫዋቾች መካከል የሚጠቀሱ ናቸው። ሞሳላም ሰከንድ ሃፍ በጣም ጥሩ ፐርፎርማንስ ነበረው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በአውሮፓ ሻምፒዮንስ ሊግ ጎል እንደ ዝናብ ሲወርድ አምሽቷል። አስደናቂ ውጤቶች ተመዝግበዋል። ዛሬ በተከናወኑ ጨዋታ ባርሴሎና ኒውካስልን 7-2 በሆነ ውጤት ረምርሞታል። በድምር ውጤትም 8-3 በማሸነፍ ቀጣዩን ዙር የተቀላቀለ ቡድን ሆኗል። በተመሳሳይ 5 ሰዓት ላይ በተከናወኑ ጨዋታዎች ሊቨርፑላውያን ሪሞንታዳን ሰርተውታል። በኢስታንቡል 1-0 ውጤታቸውን ቀልብሰውታል። 4-0 ጋላታሳራይን በማሸነፍ በድምር ውጤት 4-1 በማሸነፍ ወደ ቀጣዩ ዙር መግባታቸውን ወይም ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። የባየር ሙኒክ ጎል ናዳም ከአትላንታ ወደ ሙኒክ ዙሮ ዛሬም ጎል ሲያስቆጥሩ አምሽቷል። ጨዋታውን 4-1 አሸንፈውታል። በድምር ውጤት 10-2 በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቶተናም በተወሰነ መንገድ ውጤቱን ለመቀልበስ ጥረት ያደረገበትና ጥሩ ፉክክር ያደረገበት ጨዋታ ቢሆንም ከሽንፈት አላመለጠም። ነገር ግን በኮርቶዶር ዘመን የመጀመሪያ ድላቸውን ማሳካት ችለዋል። አትሌቲኮ ማድሪድን 3-2 በሆነ ውጤት ማሸነፍ ቢችሉም በድምር ውጤት 7-5 በመሸነፋቸው ወይም በመጀመሪያው ዙር 5-2 ስለተሸነፉ በድምር ውጤት 7-5 ተሸንፈው ከውድድሩ ተሰናብቷል። የእንግሊዝ ፕሪሚየር ሊግ ክለቦች ከስድስቱ 4ቱ ረግፈዋል። ቼልሲ፣ ሲቲ፣ ቶተንሃም እንደዚሁም ኒውካስል ከውድድሩ ሲሰናበቱ አርሰናልና ሊቨርፑል ብቻ እንግሊዝን ወክለው በአውሮፓ ሻምፒዮንስ ሊግ የሚቀጥሉ ይሆናል። በቀጣይ ከብሔራዊ ቡድን ጨዋታዎች መልስ በሩብ ፍጻሜ ፍጥጫ ፓሪስ ሰን ዠርመን ከሊቨርፑል ይገናኛሉ። ሪያል ማድሪድ ከባየር ሙኒክ የሚገናኙ ሲሆን ባርሴሎና ከአትሌቲኮ ማድሪድም የሚያደርጉት ጨዋታ ይጠበቃል። ስፖርቲንግ ሊዝበን ደግሞ አርሰናልን በሩብ ፍጻሜ ጨዋታዎች የሚገጥሟቸው ይሆናል። እንዴት ነበሩ ጨዋታዎቹ? በተለይ የዛሬዎቹ ጨዋታዎች በጎል ትናንትናዎቹም በተመሳሳይ ጎል ሲዘንባቸው ያመሹ ናቸው። የአውሮፓ ሻምፒዮንስ ሊግ የጎል ዝናብ መዝነብ ከምን የመነጨ ኖራችሁ ታስባላችሁ? ሀሳብ የፕላስ ምልክቱ መጫን ፎሎ አድርጉ። ይህ ትርታ ሲል ስፖርት ነው። ደህና ደሩልን። ድሮም የእንግሊዝ ኩራት ሊቨርፑል ነው ስንል በምክንያት ነው። የእንግሊዝ ኩራት እኛ ነን። 4-0 ጋላታሳራይን አምጥተን በሜዳችን እርግጥ ነው አባቴ። ይሄ ነው በቀል ማለት። ሳላ ይቅር በለኝ። ፈርስት ሃፍ የሳቶን ፔናልቲ ምናምን ተትችቸው ነበረ። ነገር ግን ጎልና አሲስት ኤኪቲኬ፣ ግራቨንበርግ አሪፍ ነበሩ። ሶቦ አንተን ተሸክመ እየወሰድከን ያለው የጀራርድ ምትክ እኮ ብየዋለሁ። ሶቦ የጀራርድ ምትክ የሚገርም ነበረ። ሶቦ ይከላከላል፣ ያጠቃል። የምንገርምን የእንግሊዝ ኩራት አሁንም ሊቨርፑል ነው። 6 ቻምፒየንስ ሊግ የበላ ነው እኮ በምክንያት ነው። ቀጣይ ፒኤስጂ ናት። አምጥተን ነው መንገልባት። አምጥተን እናሳየተን ለቼልሲ እኔ በቀልልሃለሁ ቼልሲው ፒኤስጂን አያሳስብ። እኔ በቀልልሃለሁ፣ እኔ አኮራሃለሁ። ምክንያቱም የእንግሊዙ ኩራት እኔ ነኝ፣ ሊቨርፑሉ እኔ ነኝ። ጀግና ነን፣ እንችላለን። ሌትስ ጎ። ጋላታሳራይ እንዴት አየህን? ኤሊፍና ኦማር አይደሉም አይደል ሜዳ ውስጥ ያሉት? ኤሊፍና ኦማር መስለውክ ነበር አይደል? አንፊልድ ስትመጣ 4-0 ሁለተኛ ዝር እንዳትሉ እሺ። ሁለተኛ ይሄ ጋላታሳራይ ምናምን መጀመሪያም አትችሉም። እናንተ ጋላታሳራይ እስቲ አንፊልድ ኑ፣ እስቲ በሜዳችን እንተያይ። እዛ ሜዳችሁ ላይ ከበሩና ጅብ እያስጨዋችሁብን እንዴት እንጫወት? እያደነቆራችሁን እንዴት እንጫወት? ድሮስ እስቲ በሜዳችን እንተያይ ያልናችሁ መጣችሁ 4-0 ድብድብ አርገን ቀጥቅጠን አስጦ ሁለተኛ
በእኛ እንዲህ ዝር እንዳትሉ እንዲህ ምንናት ሲጀመር ይሄ የህፃን ነገርኛ አይመቸንም። አቤት ኪቲኬ አቤት ዶሚኒክ ሶቦዝ ላይ ኧረ በስመ አብ ዛሬ ጨዋታ እንዴት እንደሆነ እንዲህ ነው። እሺ ጨዋታ አሳየናቸው ነው በቃ አሳየው ላላየው ኧረ በስመ አብ ከለተሸለኝ ተናጀሉ ሊቨርፑል አንፊልድ ላይ እንኳን ሊሰማ አያዳምጥህም አባቴ። አረረረረ ምን አይነት ደጋፊ ነው ግን ያለው አንተ? ጋላታሳራዮች እኮ ልክ ስቴዲየም ውስጥ ሲገቡ እንደሚሸነፉ በቃ 100% እርግጠኛ ነበሩ። ምን አይነት ሲኦል ውስጥ ነው የመጣ ነው እያሉ ነበር። አረ ሳላ እኔ ፔናልቲውን ሲስተው እንዴት እንዳዘንኩኝ በቃ አረ እኔ ለሱ በጣም ነው ደስ ያለኝ ከልቤ ነው የምልሽ። ሶቦዝ ላይ በቃ ቲሙ ወዶት ሊሞት ነው። ከልቡ ነው የሚጫወቱ ደስ ሲል ኳስ ይዝ ራሱ ምንም ቢሆን የቻምፒዮንስ ሊግ ልምድ ያለው ቲም ነው የሚሻለው ከምንም ማለት ነው። ሌሎቹ ማዛ የተንበጫበጫ ወትሮም ቢሆን ዱራሜ የደበበነች አያም የጅብ እንደሆነች ያራዳ ልጆች እንግሊዝን ወክሎ ቻምፒዮንስ ሊግ ላይ ስመ ገናናውም ክለብ ደግሞ ሊቨርፑል ነው። ያራዳ ልጆች ያንንም አሳይቶናል። ፈርስት ሃፍ 1-0 እየመራ ወጥቶ የነበረው ሊቨርፑል ሰከንድ ሃፍ 3 ጎሎችን አስቆጥሮ 4-0 አሸንፎ ማለት ነው ችሏል። የእንግሊዙ ክለብ ሊቨርፑል ያራዳ ልጆች ዛሬ ሙሉ በሙሉ በሚባል መልኩ ነው ከጨዋታ ብልጫ ጋር ሊቨርፑሎች ማሸነፍ የቻሉት። ፈርስት ሃፍ እጅግ በጣም ብዙ ኳሶችን ሲያባክን የነበረው መሐመድ ሳላ ሌጀንዳቸው ማለት ነው ሰከንድ ሃፍ እጅግ በጣም አስገራሚ ጎል ማስቆጠር ችሏል ማለት ነው። እንደዚሁ ሪያን ግራቨንበርችም አስቆጥሯል በጨዋታው ላይ ማለት ነው። ዶሚኒክ ሶቦዝ ላይ ሁሌ እንደተጠበቀው ጎል ሳያገባ መውጣት የከበደው ይመስላል ያራዳ ልጆች። እሱም እንደዛው ነው። አግብተው ሁሉ ተሽሮባቸዋል። ፔናልቲ ስተዋል። ዛሬ አርኒ ስሎት ሰራዊት እሳት ለብሶ እሳት ጎርሶ ነበረ የገባው ማለት ነው። ይሄ ይታወቃል። ሊቨርፑል ፕሪሚየር ሊግ ላይ ደከመ አልደከመ ቻምፒዮንስ ሊጉ ላይ ሌላ ነው ያራዳ ልጆች። ፕሪሚየር ሊጉ ላይ ተመቸው አልተመቸው ቻምፒዮንስ ሊጉ ላይ ሌላ ነው። ያንን ተመልክተናል። ምክንያቱም አንፊልድ ይናደፋል ያራዳ ልጆች። ሀሳብ አስተያየት ኮሜንት ላይ አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ይኸውላችሁ ዓለም በኢራን በእስራኤል በአሜሪካ ምናምን ሚሳኤል አይደለም እየተጨነቀች ያለችው። እየተጨነቀች ያለችው በዶሚኒክ ዞቦዝላይ ሚሳኤል የሆኑ ቅጣት ምቶች። በቃ የሊቨርፑል ፋኖች ማለት ነው ቅጣት ምት ሲያገኙ በቃ ልክ ፔናልቲ እንዳገኙ ነው የሚጨፍሩት። መጨፈርም አለባቸው። የሚመታው ማን ነው? አምስተኛ ቅጣት ምቱ ከተሳሳቱኝ ኮሜንት ሊያርሙኝ። እንዲህ ደግሞ ማለት ነው በጣም ወር ክላስ የሚባሉ ግብ ጠባቂዎች ላይ ነው የሚያገባው። ከ40 ሜትር ከ30 ሜትር ለምን 50 ሜትር ለምን ከ1000 ኪሎ ሜትር አሁን ከመታው ተመዘግዝጉ መረብ ላይ እንደዚህ አይቻልም። ምንድነው የሶቦዝላይ ጎል ማን? እኔም እናንተም አይተናል። ኳሷ እንዲህ ስትሬት እየመጣች እንደሆነ ከዛ ለምን ነው ጥፍ ያለችው? ምን ተፈጥሮ ስለ ዶናሩማ ወዴት ሊሄድ ግራ ተጋባ። እንዲህ በቆመበት ይጥፋለች። ኳ እየመጣች ነበር እኮ ስትሬት እንዴት ስትሬት እየመጣች እንዴት ጥፍ ትላለህ? አይተናታል እኮ ስትሬት እንደሆነ ኳሱ አይተነዋል። ዶናሩማ ላይ አልፈርድም፣ ምክንያቱም እየመጣች ነበር። የሆነ ሰዓት ሀሳቧን ቀይር እጥፍ ምን አድርጓት ነው ሶቦዝላይ? ዶሚኒክ ሶቦዝላይ ጆከር ነው። የሊቨርፑል አሰላለፍ የካርታ ጨዋታ ቢሆን ኖር የትም ቦታ ገብቶ ትሪሱን መስራት ይችላል። የትም ቦታ ገብቶ ኳትሪስ መስራት ይችላል። በተከፈተበት ቀዳዳ ሁሉ ያንን ክፍተት መሙላት የሚችል አይነት የተለየ ተጫዋች። የዘንድሮ የሊቨርፑል የስካውን ኮከብ ማን ነው ተብላችሁ ብትጠየቁ ያለ ጥርጥር ይህንን ሃንጋሪያዊ እንደምትጠቁሙ አውቃለሁ። ሊቨርፑል ሲደክም እርሱ ያልደከመ፣ ሊቨርፑል በተጫዋቾች ጉዳት ሲሳሳ በተጠራበት ቦታ ሁሉ ሳያንገራገር በምርጥ ብቃት የተጫወተ ማን? የሊቨርፑልን የውድድር ዘመኑን ምርጧን ጎል ሲያስቆጠረው ማን ነው? አስፈላጊ ጎሎችን በማስቆጠር የጎሎች ዋጋ ይለያያል እላለሁ ሁል ጊዜ። በዋጋ ጎሎችን ብትመዝኑ የዶሚኒክ ሶቦዝላይ ጎሎች እና አሲስቶች ያላቸው ዋጋ ለሊቨርፑል ዘንድሮ ከቁጥራቸው በላይ ነው። አንድ ጎል ከአንድ ጎልም በላይ ሆኖ ይታያል። እዚህ በቻምፒየንስ ሊግ ዘንድሮ ኪሊያን ኤምባፔ ብቻ ሲቀር በጎልና በአሲስት ወይም በጎል ተሳትፎ ዶሚኒክ ሶቦዝላይን የሚያክል የለም። 8 GA አለው ጎልና አሲስት፣ 4 ጎል 4 አሲስት። ዘንድሮ ሶቦዝላይ ምንም ክርክር አያስነሳም። አሁን ማለት ነው ስለ ጨዋታው ምንም ላወራ አይደለም የመጣሁት ጋይስ። ስለዚህ ሰው ነው ላወራ የመጣሁት።
ሰቦስላይ ምን አይነት ድንቅ 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 ተጫዋች ነው የምር ማለት ነው። ሊቨርፑል ቤት ውስጥ እንደሱ አይነት ሙሉ ጉልበቱን ሙሉ ጊዜውን ሙሉ ኃይሉን ሰጥቶ የሚጫወት ተጫዋች ቢኖር ኖሮ ዛሬ የፕሪሚየር ሊጉ መሪ አርሰናል ሳይሆን እኛ ነበር የምንሆነው። የምሬን ነው። የዛሬውን ጨዋታ ምንም አትበሉት። ይሄ ስለ ውጤቱ ምንም አናወራ፣ ግን ያገባው ጎል ሲጫወት የነበረበት ሜትድ ሰቦስላይ አንደኛ። የምር ሁላችሁም አንዴ ኮሜንት ላይ ሰቦስላይ እናድንቁልኝ። ስለ ጌሙና ስለ ውጤቱ ማውራት አያስፈልግም። አረ የዛሬ ሻምፒዮንስ ሊግ ጨዋታ ምን ይሄ ነው እናንተ? አረ በፈጣሪ የዛሬ ምሽት ሻምፒዮንስ ሊግ ጨዋታ የሻምፒዮንስ ሊግ ክብር ወደ ሌላ ከፍታ ነው ያሸጋገሩ ጋይዝ። የእውነት ነው የምላችሁ ማለት ነው። የአንዱ ክለብ ብልህነት ከሌላኛው ወኔ ጋር ተጋጭቶ በፈጠረው አስማታዊ ብልሽታ ማለት ነው። የትኛውን አድንቀን በቃ የትኛውን እንደምንተው ራሱ ግራ ነው የሚገባው ማለት ነው። በቃ የሆነ እግር ኳስ በምድር ላይ ያለች ብቸኛ ማራኪ በቃ ቋንቋ ሆና ነው ያደረችው ዛሬ። እዚህ ጋር የሊቨርፑል አጫወት ኤአይ ነው ብለው በቃ እኔ ኤአይ ነው ይሆኑብኝ ማለት ነው። በዚህ ጋር ደግሞ ቶትናም ከአትሌቲኮ ማድሪድ ጋር ሌላ እሳት የራሰ ጨዋታ ማለት ነው። በዛ ጋር ደግሞ የባየር ሙኒክ አትላንታ ጋር እንዳለ የሚያስጨበጭብ በቃ ጨዋታው ምን አይነት ደስ የሚል ምሽት ነው። ብቻ ለማንኛውም አሪፍ ጨዋታ ነው ያየነው፣ ተመችቶኛል። እናም ሊቨርፑል 4-1 በድምር ውጤት አልፏል ማለት ነው። ባርሳም 8-3 በድምር ውጤት በማሸነፍ አልፏል ማለት ነው። ባየር ሙኒክም 10-2 በድምር ውጤት በማሸነፉ አልፏል ማለት ነው። አትሌቲኮ ማድሪድም 7-5 በድምር ውጤት አሸንፎ አልፏል ማለት ነው። ጋይስ አረ ጀለሲ በቃሽ። እኔና አንቺ ብቻ ነን የእንግሊዝ ኩራት ጃቤኛ ያረዳ ልጅ። አንቺ በዚህ ትጋደያለሽ፣ እኔ በዚህ እጋደላለሁ። ፋይናል እንደርስና ጀለሲ እንጣላለን። በቃ አባቴ ጃ ይሄ ነው ቃላችን። ወይኔ ጉዴ አባቴ ዩጋዲሽን እሺ ሰላም ያለው ሰላም ያለው የክፉ ቀናችን ሳላ እግዚአብሔር ጌትዬ የራሱን ሁሉ ደግሞ ያገባው በቃ ሰላም የምናውቀው ይሄ ነው። ይሄን ሰላም ነው የማውቀው። ሊቨርፑል ሊቬ አንቺ እኮ አንበሳ እኮ ነሽ እኮ አውሮፓ ላይ እኮ ሊቬ አታሳፈሩንም። የእንግሊዝ በአውሮፓ ኩራት ማለት ሊቨርፑል ነው። በነገር 4-0 ርምርም ግን ምንድነው የምትስቱት? ፍሎሪያን ቪርዝ ምንድነው የሚስተው? ኢኪቲኬ ምንድነው የሚስተው? ሳላ ምንድነው የሚስተው? ኳስ በጣም ነው የሚስተው። ይሄ ኳስ ባይሳት ይሄ ጨዋታ ማለት ነው በቃ የሆነ 6-7 ጎል ጽድት አድርጋችሁ ማግባት ትችሉ ነበር። ሳላ እንደው ጠቅልሎ አንድ ቆንጅዬ ጎል አገባ እንጂ ኧረ በስመ አብ። ግን ቀጣይ ፔዤ አንቺንም እንዳያስቀይምሽ ነው መፈራው። እንደው ምን አለ ጋላታ ሳሬ በጣለኝ እንዳትይ በኋላ ፔዤ አስቀይሞ ሲሸኝሽ ማለት ነው። በስመ አብ ምን አይነት ጨዋታ ነው ማን! 4-1 አንድ አብሮን የሚያዝግ ቲም ተገኘ ማን! ሙሉ ፕሪሚየር ሊጉ የተዋረደ ቶተናም እዛ ይሰጠዋል ማን! እንዳለ ቲሞቹ ተቀጠቀጡ። ይላችሁ 2 ቀይ ቲም ነው የቀረው። እንግሊዝ አሁን ሬድ ነው ሙሉ እንግሊዝ ገብቷችኋል። 2 ሬድ 1 ሊቨርፑል አንደኛ ነው የቀረ ነው ማለት ነው ገብቷችኋል። ሌላው እንዳለ የተጣለ ቲም ሊቨርፑል ዛሬ 4 ማን! ሳላ ለምንድን ነው ክፉ ነገር የምታናግረኝ? ፔናልቲስት አይኖ እንደምትችል አውቃለሁ። ፔናልቲውን ውስጥ ግን ክፉ ነገር አናገርከኝ። ከዛ ሰከንድ አፍ ማን ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው? ማን 50 የፕሪሚየር ሊግ ላይ 50 የቻምፒየንስ ሊግ ጎል ላይ ደረሰ። ምን አይነት ኤፍኤ ነው ማን! ይሄ ሰውዬ ሌጀንድ ነው። እግዚአብሔር ወደድክም ጠላ ሞሳላ ሌጀንድ ነው ገብቷችኋል። ድሪብሉ ላይ ያምርህ ይችላል፣ ሲጫወት ደስ ላይል ይችላል። ሌጀንድ ነው ገብቷላ። ምንም ነገር አታደርገው ማን ይችላል። እግዚአብሔር ኢኪቲኬ ዛሬም ባንግ በጣም ያበደ ጨዋታ ማን! ሊቨርፑሎች ያበደ ነው። አሁን ቀጣይ ከፒኤስጂ ጋር የሚገርም ጌም ነው። ምነው ያምነውን ተበቀቱልታላችሁ ወይስ ደግሞ ይተፈተፋችኋል? ገና በ10 ደቂቃ 3 ጎል አላገቡም። በሉንተኛ ምንም የሚቋጠር ነገር የለም ጋይስ፣ ምንም የሚቋጠር 7-8 እንደውም ሊቨርፑል ሊያገባ ነው ይገባበት ነው ብለን የሚሆን ነገር አይደለም። በስመ አብ በ10 ደቂቃ 3 ጎል ነው ያስቆጠሩት። ገጡ አንፊልድ በላቸው ታውቃላችሁ። 6 የፕሪሚየር ሊግ ክለቦች ሻምፒዮንስ ሊግ ላይ 4 ተለጥልጠው ሲመጡ 2 ይቀራል። አሮጊቷና ወያለው እናንተ ደግሞ በቀጣይ ዙር ሁላችንም ባንዴ ማስተናገድ አንችልም። አንዴ ምን ሆናችኋል? ሁሌም ባንዴ ወድቀን ልመጣ ነው እንዴ? አይደለም። ቆይ እንትን እኮ አሰራር እኮ አለው እኮ። ቀስ አንድ ትወድቃለህ፣ አንድ ባንድ እንደውም 4 ባንዴ ነው የወደቀብን። ይሁን ችግር የለም። በቃ የመጡት ይምጡ። እናንተም ደግሞ በቀጣይ ዙር ትመጣላችሁ። አይዟችሁ ባይተዋር ሆናችሁ እኔን ችግር የለም። እናንተንም እናመጣለን። ከማንም አታሽም። ከማንም ወያለው ብቻን ከምትሆን ይሁን አሮጊቷን አምጪ ይላሉ።
በቀጣይ እጅ ለእጅ ተያይዘህ ትመጣለህ ማለት ነው። እስከዛ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። እንኳን ደስ አላችሁ። ቀጣይ ትመጣላችሁ። አንዳንዴ ግን ማን ነው ልብህ ውስጥ የገባ ስሜት በአንዳንድ ደደብ ደጋፊ ምክንያት እንደማይለቅ ነው ዛሬ የተረዳሁት። ምክንያቱም አጠገቤ የማንቼ ደጋፊ ነበረ፣ ሊቨርፑል ላይ እየቋጠረ ነበረ። እሱ ለሊቨርፑል ላይ መቋጠሩ እኔ ደግሞ እልሄን ቀሰቀሰብኝና ድሮ የሊቨርፑል ያለኝ ስሜት ተመለሰና በጣም ነው ደስ ያለው። እስቲ የአርሰናል ደጋፊ ሆኖ ሊቨርፑል በማለፉ ደስ ያለው። ሊቨርፑል 4-0 በዕለቱ አሸንፎ በድምር ውጤት 4-1 በማሸነፍ የሚቀጥለው ዙርን ተቀላቅሏል። ፒኤስጂን ይገጥማል ማለት ፒኤስጂ ይለጥፍሻል ምናምን እያልሽ ልትዝችበት የምትሞክሪ ደጋፊ ማለት ሊቨርፑል እንደውም ቀላላል ቡድኖች ነው የሚያስቸግሩት፣ ከባባድ ቡድኖች ጋር ውጤት ማምጣት ይችላል፣ በተለይ ቻምፒየንስ ሊግ ላይ ማለት። ስለዛ ፒኤስጂ እንዳትንቂው አባቴ፣ ሊቨርፑል እንዳትንቂው፣ ያስቀይምሻል፣ ያለፈው ዓመቱን ይበቀልሻል ባይ ነኝ። ሁጎ ቀላል ኳስ አላገባም ኢኪቲኬ ዛሬ ለመጀመሪያ ጊዜ በህይወቱ ቀላል ኳስ አገባማ። ብዙ ቀላል ኳሶች ካበላሸ በኋላ የቡድኑ ዋና ጀርባ አጥንት ሶቦዝ ላይ በረከው ሳላህ 10 ኳስ ማግባት እያለበት አንድ ጽድት ያለች ድሮነቱን የሚያስታውሰን ጎል አገባ። ኖርምዬ ማለት ተቀይሮ ሲወጣ አለቃቀሰ። እሱ ምንም ማታል ኖርማል። ፒኤስጂ መጣልሽ ሊቨርፑል ያለፈው ዓመት የሁለታችንን ካልተበቀለሽ ባየር ሙኒክን አልፈሽ በእናትሽ ለዋንጫ እንገናኝ ማለት እፈልግሻለሁ አባቴ። ሞሳላ ግን የምሩን ነው ከልቡን ያንን ፔናልቲ ይሳት። እኔ ሞሳላ ሊያሳብደኝ ነው ጋይዝ፣ ሊያሳብደኝ ነው። ዛሬም የደሞኒክ ሶቦዝ ላይ ነው ለታ እንዲሁ በባዶ እንዳታስቀሩበት። በባለፈውም እንደዚህ ከቶትናም ጋር የልጁን ዋጋ ሳጥታችሁ ተተናል። ዛሬም እንደዚህ አይነት ስህተት እንዳሰራ እባክህ ሞሳላ እባክህ። ምንም እኮ ላለ ማለት እየፈለኩ ነው ስለ ሞሳላ። ረመዳን ያለ ዊዶ እንዲዘርግ ይሄ ልጅ እኮ እግዚአብሔር ነው። ማን ነው እሱ? ሜሲ ነው እንደ አምስት ተጫዋች አልፎ ቦክስ ውስጥ የሚገባው። ኦሎምፒክ ያደረገው እኮ አበላሽው ሳላ አኬሩ ዞሮበታል። አረ አትሆንም በቃ አንተ ትልቅ ሰው አይደለ እንዴ? ማንኝ በሱ ሜሲ ነው እንደ አምስት ተጫዋች አልፎ ቦክስ ውስጥ የሚገባው። አንቀጫማም ዝም በል። አንተ ሰውዬ አንተ እንደ ውጣልኝ ከክለቤ ሲጀመር። አረ ለማን ጆ የኳስ እንደዚህ ነው የሚመታው? አይ ሻምፒዮንስ ሊግ ነው አቀልሉ። እኔ ማይግሪን የተነስቶ ነው ይሁን ኳስ እግዚአብሔርን ተስቶ ማተኝ። በቃ አንቺ ደግሞ አትከረጥኝ አባቴ። እዛ 8 ነው እዚህ 7 ነው። ባርሴሎና ደግሞ ዛሬ 7-2 አሸንፎ ይላል። ሻምፒዮንስ ሊግ በሁለቱም ምድብ የተሳለ ነው። ባይዘው ላይ በእኛ ምድብ ማድሪድ አለ። ይሄ ፐርፎርማንስ ይዘን ማለት ነው ሻምፒዮንስ ሊግ ማለት እንደዚህ አይነት ይሄ የኛ ክሩ ወይ ደግሞ የሊቨርፑል ብቻ ነው የወረደ ፐርፎርማንስ ብዬ የማስበው። ዛሬ የሚሆነውን እናያለን። ኦፍ ኮርስ ግን በጣም ነው የሚያሰጋው ሻምፒዮንስ ሊግ። ኤኒሃው ካም ኦን ሊቨርፑል እንቋጥራለን። እንደ ራሴ ቲም ነው የቋጠርኩት ዛሬ ሊቨርፑል እንዲያልፍ ማለት ነው። ገብቷል። ስለ እኔ ሊቨርፑል አልጠላም፣ እውነቱን ስነግርህ ማለት ነው። ታውቃለህ ሊቨርፑል እንደማልጠላ ግን በቃ ማለፍ የሚገባችሁ ውጤት ነውና ማለፍ። አረኒ ሳላ ፔናልቲ ሲት እግዚአብሔር እንዴት እንዳሳዘነኝ እኔ ለሱ ደነገጥኩለት። ገብቷል። ምን ሊሰሙ ይችላል ሰውየው በቃ ዋጋ አስከፈላቸው ምናምን። ይሄ ነገር ይሄን ጨዋታ ምናምን 16 ሹት ኦን ታርጌት በፈጣሪ ስም። በረኛው ነው እኮ ይዟቸው በቃ የጋላታሳራይ ከበረኛው ጋር ነበር ሲጫወት የነበረው። ሊቨርፑል ከጋላታሳራይ በረኛ ጋር ነበር ሲጫወት የነበረው። እነሱ አንድ ነው የሞከሩት አንድ። እነዚህ 16 አይደረግም እኮ ከ16ቱ 4ቱ ነው የገባው። እንግዲህ አስብ ያን ሁሉ ሴቭ የተደረገው አንግል ገጭቶባቸዋል በረኛው። ኧረ በፈጣሪ ሊቨርፑል ዛሬ የመጀመሪያዋ ግን ግብ ማለት ነው እኔ ኮርነዋል። አንተ እንዴት ነው እንደዚህ አይነት ነገር የምትሰሩት? አተዛጋ ስቦዝ ላይ ቁልፍ ተጫዋች ነው። በጣም ነው የሚችለው። የእንግሊዝ ቲሞች ማለት ነው ማለፍ አለባቸው። ሌላው ይሄ ማድሪድ የነዚህ ምድብ ላይ ማድሪድ መውጣት አለበት። ለነገሩ ከሙኒክ አያልፍም። ሪሴንትሊ ከተመለከትኳቸው ጽድት ያሉ የሊቨርፑል ፐርፎርማንሶች መካከል አንዱ የዛሬ ምሽቱ ፐርፎርማንስ ነው ብል ማጋነን አይሆንብኝም። በጋላታሳራይ በመጀመሪያው ዙር ጨዋታ 1-0 ተሸንፎ የነበረው ሊቨርፑል በመልስ ጨዋታ አንፊልድ ላይ 4-1 በማሸነፍ ጋላታሳራይን በማሰናበት ወደ ሩብ ፍጻሜ መቀላቀሉን አረጋግጧል። በሩብ ፍጻሜውን ከፓሪስ ሴን ዠርሜን ጋር የሚገናኝ ይሆናል ማለት ነው። ይሄ ጨዋታ ላይ ግን ያሳዩት ፐርፎርማንሶች በጣም አስደናቂ ነበረ። 4 ጎል ብቻ አልነበረም ማግባት የነበረባቸው በኔ እይታ ማለት ነው። በጣም በርከት ያሉ ጽድት ያሉ አጋጣሚዎችን መፍጠር ችሎ ነበር።
እንደውም የጋላታሳራይ ግብ ጠባቂ ጥሩ አጋጣሚዎችንም ሴቭ አድርጎ ነበረ። ፈርስት ሃፍ ሊቨርፑል በሶቦዝላይ አማካኝነት 25ኛው ደቂቃ ላይ ጥሩ ጎል አስቆጥሮ 1-0 ሲመራ ነበር። ከዛ በኋላ የፔናልቲ ሞመንት አግኝቶ እንግዲህ ሶቦዝላይ ላይ በተሰራ ጥፋት ምክንያት ሞሳላ ያንን ፔናልቲ ሳይጠቀምበት ቀርቶ ነበር። በዛውም 1-0 በሆነ ውጤት ነበር የተጠናቀቀው ፈርስት ሃፍ ማለት ነው። ሙሐመድ ሳላ በፈርስት ሃፍ ፐርፎርማንሱ ቢሆን ኖሮ ከጨዋታው መጠናቀቅ በኋላ ሊደርሱበት የሚችሉትን ትችቶች አሰብኩት። በቃ ጋይስ ሰከንድ ሃፍ ግን በጣም ተሻሽሎ ነበር የገባው። ጎልና አሲስትን በስሙ ማስመዝገብ ችሎ ነበረ። ሁጎ ኤኪቲኬ ላስቆጠረው ጎል ጥሩ አሲስት ማድረግ ቻለ 51ኛው ደቂቃ ላይ። ከዛ በኋላ ግራቨንበርች ላስቆጠረው ጎል የሱ ሹት ነበረ ተተፍቶ በግብ ጠባቂው ተመልሶ በግራቨንበርች የተቆጠረው ማለት ነው። ከዛ በኋላ 62ኛው ደቂቃ ላይ ሌላ ግሩም የሆነ ከርል ጎል አስቆጥሮ ሊቨርፑል ጨዋታውን 4-1 በማሸነፍ ሩብ ፍጻሜውን መቀላቀሉን ማረጋገጥ ችሏል። ሶቦዝላይ ኤኪቲኬ በጣም ድንቅ ፐርፎርማንስ ከነበራቸው የሊቨርፑል ተጫዋቾች መካከል የሚጠቀሱ ናቸው። ሞሳላም ሰከንድ ሃፍ በጣም ጥሩ ፐርፎርማንስ ነበረው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እዚህ ጋር ተመልከት የንጉሱን አዲስ ሂስትሪ። አፍሪካዊ ተጫዋች ሆኖ 50 ጎሎችን በአውሮፓ ቻምፒየንስ ሊግ መድረክ ያስቆጠረ ብቸኛ አፍሪካዊ ተጫዋች ማለት መሐመድ ሳላ ነው። ዘ ኢጂፕሽያን ኪንግ መሐመድ ሳላ። ምን ትፈልጋላችሁ? ዛሬ ሌጀንድ መሆንን አስመሰከርክ። ፈርስት ሃፍ ትንሽ ተቃጥለን ቢሆንም ሰከንድ ሃፍ ግን ካስከን የኔ አባት በቃ ትለይብኛለህ። ሄደኛ ሳላ ይሄ ነው ንጉሱ ዘ ኢጂፕሽያን ኪንግ እያላችሁ ሊቪያንስ ኮሜንቱን አጨናንቆለኝ የመሸን። በአውሮፓ ሻምፒዮንስ ሊግ ጎል እንደ ዝናብ ሲወርድ አምሽቷል። አስደናቂ ውጤቶች ተመዝግበዋል። ዛሬ በተከናወኑ ጨዋታ ባርሴሎና ኒውካስልን 7-2 በሆነ ውጤት ረምርሞታል። በድምር ውጤትም 8-3 በማሸነፍ ቀጣዩን ዙር የተቀላቀለ ቡድን ሆኗል። በተመሳሳይ 5 ሰዓት ላይ በተከናወኑ ጨዋታዎች ሊቨርፑላውያን ሪሞንታዳን ሰርተውታል። በኢስታንቡል 1-0 ውጤታቸውን ቀልብሰውታል። 4-0 ጋላታሳራይን በማሸነፍ በድምር ውጤት 4-1 በማሸነፍ ወደ ቀጣዩ ዙር መግባታቸውን ወይም ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። የባየር ሙኒክ ጎል ናዳም ከአትላንታ ወደ ሙኒክ ዙሮ ዛሬም ጎል ሲያስቆጥሩ አምሽተዋል። ጨዋታውን 4-1 አሸንፈውታል። በድምር ውጤት 10-2 በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቶተናም በተወሰነ መንገድ ውጤቱን ለመቀልበስ ጥረት ያደረገበትና ጥሩ ፉክክር ያደረገበት ጨዋታ ቢሆንም ከሽንፈት አላመለጠም። ነገር ግን በኮርቶዶር ዘመን የመጀመሪያ ድላቸውን ማሳካት ችለዋል። አትሌቲኮ ማድሪድን 3-2 በሆነ ውጤት ማሸነፍ ቢችሉም በድምር ውጤት 7-5 በመሸነፋቸው ወይም በመጀመሪያው ዙር 5-2 ስለተሸነፉ በድምር ውጤት 7-5 ተሸንፈው ከውድድሩ ተሰናብቷል። የእንግሊዝ ፕሪሚየር ሊግ ክለቦች ከስድስቱ አራቱ ረግፈዋል። ቼልሲ፣ ሲቲ፣ ቶተንሃም እንደዚሁም ኒውካስል ከውድድሩ ሲሰናበቱ አርሰናልና ሊቨርፑል ብቻ እንግሊዝን ወክለው በአውሮፓ ሻምፒዮንስ ሊግ የሚቀጥሉ ይሆናል። በቀጣይ ከብሔራዊ ቡድን ጨዋታዎች መልስ በሩብ ፍጻሜ ፍጥጫ ፓሪስ ሰን ዠርመን ከሊቨርፑል ይገናኛሉ። ሪያል ማድሪድ ከባየር ሙኒክ የሚገናኙ ሲሆን ባርሴሎና ከአትሌቲኮ ማድሪድም የሚያደርጉት ጨዋታ ይጠበቃል። ስፖርቲንግ ሊዝበን ደግሞ አርሰናልን በሩብ ፍጻሜ ጨዋታዎች የሚገጥሟቸው ይሆናል። እንዴት ነበሩ ጨዋታዎቹ? በተለይ የዛሬዎቹ ጨዋታዎች በጎል ትናንትናዎቹም በተመሳሳይ ጎል ሲዘንባቸው ያመሹ ናቸው። የአውሮፓ ሻምፒዮንስ ሊግ የጎል ዝናብ መዝነብ ከምን የመነጨ ኖራችሁ ታስባላችሁ? አሳብሱበት። የፕላስ ምልክቱ መጫን ፎሎ አድርጉ። ይህ ትርታ ሲሊ ስፖርት ነው። ደህና ደሩልን። ሚኮስፐርስ ጎበዝ ልጅ አየሽ። የመጀመሪያውን ጨዋታ በቅሌት ተሸነፍሽ እንጂ በእውነት ቅሌታም በሚባል ደረጃ ተሸነፍሽ እንጂ የዛሬ ጨዋታሽ ጥሩ ነው። ጥሩ ተጋድሎ አሳይተሻል። በቃ 3-2 በሆነ ውጤት በሜዳሽ አሸንፈሻል። እጅግ አስደሳች ነው። ግን ምንድነው የመጀመሪያው ቅሌትሽ ይሄው አሁን ላይ ጦስ ሆነብሽ እንጂ ሞኮዬ በጣም በቃ ጥሩ ነው። ይሄ ዛሬ ቶትናም እንደው ከጠበቅኩት በላይ ነው ያገኙት። የምሬን ነው የምላችሁ። ለማንኛውም ቶትናም ኦልሬዲ የክብር ሽንፈት ተሸንፎ በመጀመሪያው የቅሌት ሽንፈት ዕዳ ስለነበረበት ከዚህ ውድድር ተሰናብቷል። ሚኮ ዘንድሮ ሀሳብሽን ሰብሰብ አድርገሽ ፕሪሚየር ሊጉ ላይ ተጫዎች። ካልወረድሽ ትልቅ ተስፋ ነው። በቃ ካልወረድሽ በቂሽ ነው። አንቺ ሀሳብሽን ሰብስቢና በሳምንት አንዳንድ ጨዋታሽን እያደረግሽ ሂጂ። ሚኮይ እንደሱ ነው የሚሻለሽ። እንግዲህ አቅምን አውቆ መኖር ጥሩ ነው የሚል ዘፈን አለ። እንደው እሱም ደግፍ ያደርግሻል። እሱን ግን ተባረሻል። በቃ የአውሮፓ 8 ምርጥ ቡድኖች ተረጋግጠዋል። እዚች ጋር እንደምታየው ማለት ነው። አሸዋፊዎቹን አስመሳዮቹን አስወግደናል። 8 ቡድኖች የአውሮፓ ቤስት 8 ቡድኖች እዚህ ጋር ናቸው። ከፕሪዲክሽናችን ብቸኛ ያስገረመን ሪያል ማድሪድ ማለት ነው። አያ ሪያል ማድሪድ ቻምፒየንስ ሊግ ላይ ሳይችልም ራሱ ማንንም ሊያሸንፍ ይችላል። ማንንም እንዳይንቀው ልክ ነው ባይዘኝ። ይሄንን አሁን ፕሪዲክት እናደርጋለን ማለት ነው። ፒኤስጂ ሊቨርፑልን አሸንፎ ያልፋል ብዬ ነበረ ፕሪዲክሽን ሰራ። ሊቨርፑል ያልፋል ባይ ነኝ። ሐሳቤን ቀይሬያለሁ። በቃ ሊቨርፑል ነው የሚያልፈው ብዬ የምገምተው። ከዚህ ጋር ደግሞ ሪያል ማድሪድ ካለፈ ሊቨርፑል ለዋንጫ ደረሰ።
ባየር ሙኒክ ካለፈ ባየር ሙኒክ ለዋንጫ ደረሰ። አይ ቲንክ ባየር ሙኒክ ይከብደዋል ለሊቨርፑል። ፒኤስጂ ካለፈ ደግሞ ስቲል ባየር ሙኒክ ማድሪድን ካለፍሽ ለዋንጫ ተገናኘን ማለት። በዚህ በኩል ደግሞ ባርሳ አለ። በዚህ በኩል ደግሞ ባርሳ አትሌቲኮን ተጨንቆም አስጨንቆም ገርፎም ምን ብሎም ያልፋል በእርግጠኝነት ማለት። ባርሳ አትሌቲኮን ይጥላል። እኛ ስፖርቲንግን ማለት ነው ቪክተር ዮከሬዝ ሄዶ በሜዳችሁ አግብቶ ሰለብሬት እንደሚያደርግላችሁ ገና ካሁኑ ማርክ አድርግልኝ፣ ቡክ ማርክ አድርግልኝ ማለት። ሰሚ ፋይናል ሊቨርፑል ባየር ሙኒክ። ማድሪድ እንዳታስቀይምኝ አባቴ ለኔ የሚያዋጣኝ ባየር ሙኒክ በዚህ በኩል ካለፈ። አንቺ ለዋንጫ ምናምን ነገር ራሱ ማለት ነው ያለፈው ዓመት እንደዛ በልጬሽ ሜንታሊቲ ምናምን ሙድ ብታራምጅብኝ ሰራማን ዋንጫ ነው የምፈልገው አባቴ። ገባ አይደለ? በቃ 8 ውስጥ ምናምን ብንገናኝ ነበር። አሁን አልፈልግሽም። ባየር ሙኒክ እዚህ ጋር ያልፋል። ባርሳ ማለፍ አለብሽ ከአትሌቲኮ ስለምትቀይኝ ማለት ምንም ይሄ እኮ ንቀት አይደለም። ሪስፔክትፉሊ ከአትሌቲኮ አንቺ ትሻኛለሽ። ያለፈው ዓመት ከአትሌቲኮ ማድሪድ ይሻለኛል ስል እኮ ብዙ ሰው ሳቀ፣ ግን አልተሳሳትኩም። ባርሳ ማለፍ አለባት። እኛ ስፖርቲንግን በሜዳዋ ቪክተር ዮከሬዝ ያገባል ወይም ደግሞ አርቴታ አስጠሊታ ጨዋታ አንድ ኩል በሜዳችን አምተን መግረፍ ሊያደርገው ይችላል። ዞሮ ግን ቪክተር ዮከሬዝ ሊዝበን ሄዶ ያገባል። ምን አለ በላይ። ሰሚፋይናል ሊቨርፑል ባየር ሙኒክ፣ ባርሰሎና አርሰናል። ኔክስት ስቴጅ ላይ ደግሞ ለዋንጫ ማን እንደሚደርስ ግልጽ ነው። ባየር ሙኒክ እና አርሰናል ለዋንጫ የሚደርሱት። የዋንጫውን ጨዋታ እናንተ ፕሬዲክት አድርጉልኛላችሁ። ቡድኖችን ሲያሸንፍ ምንም አይነት ርህራሄ የሌለው ባየር ሙኒክ አታላንታን በድምር ውጤት 10-2 በማሸነፍ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መቀላቀሉን ማረጋገጥ ችሏል። በሩብ ፍጻሜውም ከሪያል ማድሪድ ጋር የሚፋጠጥ ይሆናል። ከወዲሁ ተጠባቂ ጨዋታ ይሆናል ተብሎ ይጠበቃል። በተጨማሪም አትሌቲኮ ማድሪድም እንግዲህ በቶተንሃም ስፐር 3-2 ቢሸነፍም በድምር ውጤት 7-5 በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በሩብ ፍጻሜውም ከባርሴሎና ጋር የሚፋጠጡ ይሆናል ማለት ነው። ከባየር ሙኒክ ጨዋታ ስንጀምር ይህንን ጨዋታ ባየር ሙኒኮች 4-1 ነው አታላንታን ማሸነፍ የቻሉት። የዚህ ጨዋታ ጎል አስቆጣሪ ተጫዋቾች ሃሪኬን 2 ጎሎች እንዲሁም ደግሞ ካርል እና ሉዊስ ዲያዝ ነበር ማስቆጠር የቻሉት። 100% ነበር ጌሙንም ዶሚኔት ያደረጉት። ዘንድሮ በቻምፒዮንስ ሊግ ላይ በጣም አስደናቂ ግስጋሴን እያደረጉ ከሚገኙ ቡድኖች መካከል የካምፓኒው እንግዲህ ባየር ሙኒክ ነው ቢባል ማጋነን አይመስለኝም። አትሌቲኮ ማድሪድ ከስፐርስ ያደረጉት ጨዋታ ላይ ስንመጣ ደግሞ ስፐርስ በጣም ጥሩ የሆነ ተነሳሽነት ያሳዩበት ጨዋታ ነው ብዬ አስባለሁ። እኔ በግሌ 3-2 ጨዋታውንም ማሸነፍ ችሎ ነበር መደበኛው ጨዋታ ክፍለ ጊዜን ማለት ነው። ታዲያ በእንቅስቃሴ ረገድም ጥሩ አጋጣሚዎችን መፍጠር ችሎ ነበር። እንደውም ሙሶ ጥሩ አጋጣሚዎችን ሴቭ አድርጎባቸው ነበረ። ካምባክ ይሰራሉ ብሎ የጠበቀ አልነበረም፣ ግን በጨዋታው ላይ ያሳዩት ፐርፎርማንስ በጣም ጥሩ ነበረ ማለት ይቻላል። ለማንኛውም እናንተ ስለ እነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳት 10-2 የሰው ልጅ እንዴት በዚህ ልክ ባለጌ ሊሆን ይችላል? የሰው ልጅ እንዴት እንደዚህ ባለጌ ሊሆን ይችላል? ገብቷችኋል? ይሄ ቁጥር የሆነ ሜሴጅ አለው። አይመለከተኝም እሱ ሜሴጅ። ገብቷችኋል አይደለ? በዚህ ልክ እንዴት ባለጌ ሊሆን ይችላል? ባየር ሙኒክን ዝም ብላችሁ እንዳታዩት። የዘንድሮን ሻምፒየንስ ሊግ ማለት ነው በጣም የምፈረው ክለብ፣ ምንም እየቀለድኩኝ አይደለም። ባየር ሙኒክ ወይ ፒኤስጂ ዘንድሮ ፋይናል ላይ በጣም ነው የሚያሰቃዩን። እኔ እርግጠኛ ሆኜ የምነግራችሁ ግን ሁለቱንም በጥፊ እንላችኋለን። ገብታችኋል? 10-2 ስላሸነፍክ ምናምን የድሮ ቁስላችንን ስለቀሰቀስከው ምናምን ምን ፈራ ነው የሚመስልህ? በዚህ ባይበሉ ባህር ነው መንጣፈጣፋችሁ። ለማንም ሰው አንመለስም፣ ለማንም። ገብታችኋል? 10-20 አግባ ስፈልግ ባርሳም እዛ 7 አግብቷል ኒውካስትል፣ ግን እሱን ሰሚ ፋይናል ላይ እናሸንፈዋለን። ገብታችኋል? ትዝታሽ ዘወትር ወደኔ የመጣ ትዝታሽ ዘወትር ወደኔ የመጣ የወያለው ጠባሳ ላይ ቁስል ማወጣ። የሻምፒዮንስ ሊግ ክለቦች ቆይ ወያለው ምን አድርግ ነው የምትሉት? ቆይ ምናት ባለፈ ታሪክ ለምንድን ነው ለማሸማቀቅ የምትሞክሩት? ባለፈ ታሪክ እንዴ እሱ አሁን በቃ አዲስ ህይወት ጀምሯል። ተው አትነካኩት። እንዲህ ይደረጋል እንዴ? እንዲህ አይደረግም እንዴ? ለማሸማቀቅ ምንድን ነው የምትሞክሩት? እሱ ለምን ስነ ልቦናው ላይ እንትን የምታረጉት ጥቃት የምታደርሱት? ጀስቲስ ፎር ወያናው በቃ እንዲህ አይደረግም እንዴ? እኔ እኮ ወያናው እኮ ነኝ በነገራችን ላይ በቃ ስነ ልቦናውን ለመጉዳት ተዋ ባይርን ተዋ እንዴ ተው እንዴ መጥፎ ነው እውነት። ከአንተ እንዲህ አልጠብቅም። አይደረግም ደስ ባየር ሙኒክ 4-1 አሸንፎ በድምር ውጤት 10-2 አሸንፎ ወደሚቀጥለው ዙር አልፏል። ምን ሸ ነው አልገባኝም። ማንን ለመንካት ነው? ማንን ለማስፈራራት ነው? ሙኒኮች ማንን ለማስፈራራት ነው እንደዚህ ማድረግ? ቡድኔ ምናምን አገባኝ እኔ ማን የድሮ አርሰናል ስኳድን ነው እኮ እንደዚህ ያሰቃየው። ትላንት ቼልሲ 8-2 ይሸነፋል መጥቶ የትርፍ ደጋፊ ዛሬ ባርሳ 7-2 ያሸንፋል። አንድ እንዲደግም መቋጠር
አሁን ደግሞ ባየርን 10-2 አሸነፈ። ባየርን 10-2 ምን አገባኝ ማለት ዋንጫ እንገናኝና 10 አይደለም 2 አግቢ እስቲ ጀግና ኮንሽ ማለት ለምንድን ነው የኛ ማያዝልን? ይሄኛው አርሰናል እና ይሄኛው ባየር ሙኒክ ዘንድሮ እኮ ተጫውተዋል። 3-1 ቀረቀረላቸው። ገባችሁ አይደል? ምን እሺ ነው ጆካ ምናምን አታስፈራሩኝ። ሃሪ ኬን 50ኛ ጎሉን ከመሐመድ ሳላ ጋር አብሮ ማለት 50ኛ ጎሉን አግብቷል ቻምፒየንስ ሊግ ላይ ማለት 51 ግን አታረገው። ለነገሩ ልታረገው ትችላለህ ሪያል ማድሪድ። እኛ ጋር ላይ ግን ምናምን ወፍ የለም። ገባህ አይደል? ወፍ የለም። ሰው በተለቀለጠው እኔ ላይ ጃስት ላለ እንደ እኔ እኮ 2 ጎል አይገባብኝ 2 ጎል ማይገባብኝ ቡድን ሆኛለሁ። 8-2 10-2 ምናምን አገባኝ ማን የእንግሊዝ ቡድን ከተዋረደ እኔ አይመለከተኝም። እኔ አልተዋረድኩ። ገባህ አይደል? ሊቬም ተከትላለች የእንግሊዝ ኩራት። እኛ አናፍርም። እራሳችሁ በሌሎቻችሁ እፈሩ። ሃንግማን ምናምን ወንድም ጥላ እፈር አብረ ወንድምህን ልከህ እንደዚህ ስለተገረፈ እኔ ምን አገባኝ? አይ በቃ ሰሞኑን አልተነቆራችሁምና ባየር ሙኒክ ደግሞታል እና እንደዚህ ውጤት ተመሳሳይ ውጤት የተሸነፈ አንድ ክለብ አለና እሱን ኮሜንት ላይ ጻፉልኝ። ይመቻችሁ። በቃ ወዳችኋለሁ። ቡድኖችን ሲያሸንፍ ምንም አይነት ርህራሄ የሌለው ባየር ሙኒክ አታላንታን በድምር ውጤት 10-2 በማሸነፍ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መቀላቀሉን ማረጋገጥ ችሏል። በሩብ ፍጻሜውም ከሪያል ማድሪድ ጋር የሚፋጠጥ ይሆናል። ከወዲሁ ተጠባቂ ጨዋታም ይሆናል ተብሎ ይጠበቃል። በተጨማሪም አትሌቲኮ ማድሪድም እንግዲህ በቶተንሃም ስፐር 3-2 ቢሸነፍም በድምር ውጤት 7-5 በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በሩብ ፍጻሜውም ከባርሴሎና ጋር የሚፋጠጡ ይሆናል ማለት ነው። ከባየር ሙኒክ ጨዋታ ስንጀምር ይህንን ጨዋታ ባየር ሙኒኮች 4-1 ነው አታላንታን ማሸነፍ የቻሉት። የዚህ ጨዋታ ጎል አስቆጣሪ ተጫዋቾች ሃሪኬን 2 ጎሎች እንዲሁም ደግሞ ካርል እና ሉዊስ ዲያዝ ነበረ ማስቆጠር የቻሉት። 100% ነበር ጌሙንም ዶሚኔት ያደረጉት። ዘንድሮ በቻምፒዮንስ ሊግ ላይ በጣም አስደናቂ ግስጋሴን እያደረጉ ከሚገኙ ቡድኖች መካከል የካምፓኒው እንግዲህ ባየር ሙኒክ ነው ቢባል ማጋነን አይመስለኝም። አትሌቲኮ ማድሪድ ከስፐርስ ያደረጉት ጨዋታ ላይ ስንመጣ ደግሞ ስፐርስ በጣም ጥሩ የሆነ ተነሳሽነት ያሳዩበት ጨዋታ ነው ብዬ አስባለሁ። እኔ በግሌ 3-2 ጨዋታውንም ማሸነፍ ችሎ ነበር መደበኛው ጨዋታ ክፍለ ጊዜን ማለት ነው። ታዲያ በእንቅስቃሴ ረገድም ጥሩ አጋጣሚዎችን መፍጠር ችሎ ነበር። እንደውም ሙሶ ጥሩ አጋጣሚዎችን ሴቭ አድርጎባቸው ነበረ። ካምባክ ይሰራሉ ብሎ የጠበቀ አልነበረም፣ ግን በጨዋታው ላይ ያሳዩት ፐርፎርማንስ በጣም ጥሩ ነበረ ማለት ይቻላል። ለማንኛውም እናንተ ስለ እነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳት በቃኝ እንደ እንግሊዝ ቀለናል፣ ተዋርደናል። ኒውካስል ጭራሽ ዛሬም እሱም 8-3 ሆነ። በድምር ውጤት 8-3 ዛሬ ብቻ 7 ጎል ነው የተቆጠረበት። በጣም ያሳፍራል። በእውነት ነው የምላችሁ። ኧረ በስመ አብ እንግሊዝ ዘንድሮ ልክ አይደለንም። በእውነት ነው የምላችሁ ልክ ያልሆነ ነገርም አለ። ኧረ እንዲቀለልን እንዴ! ትላንት ቼልሲ ላይ 8 ዛሬ 8 ባይዞ ጨዋታው ሳያልቅ ነው እየሰራው ያለሁት። ከዚህ በኋላም ጎል ሊቆጠር ይችላል፣ ግን ያሳፍራል። እኔ በቃኝ ማየትም ደበረኝ። ከምር ነው የምላችሁ። ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ በእውነት ነው የምላችሁ። ሲጀመር ማለት ነው ላሚን ያማል ኤአይ ነው። በእውነት ነው የምላችሁ ምንም ጥያቄ የለው። ላሚን ያማል ኤአይ ነው። በቃ ሊቫንዶስኪ እንዴት ባይዞ ሊቫንዶስኪ ያባከነው ኳስና ያማል ራሱ የሳተው ኳስ ነው እንጂ ዛሬ ጎሉ እንጂ 11 በስመ አብ ወልድ። ጨዋታው ገና አሁንም አልተጠናቀቀም። ከዚህ በላይ ግን ቅሌትና ውርደት የእንግሊዝ ማየት ይደብራል። እኔ ፈርስት ሃፍ ላይ ማለት ነው ኒውካስሎች ኢላንጋ 2 ጎሎችን አስቆጥሮ ማለት ነው አቻ ሲያደርግ በቃ የሆነ ነገር ተስፋ ጠብቄ ነበር። ግን ማለትም ያን ያህል እንደዚህ እንኳን ይዋረዳል ብዬ አልጠበቅኩም ነበር። ግን ቀጠቀጧቸው ሰከንድ ሃፍ። ኧረ በስመ አብ ያሳዝናል። ኒውካስትልም እንግዲህ ብቻ ለባርሳ ግን ባርሳን አለማድነቃቸው የሚገርም ክለብ ዋው። ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ። ምን አለ አንድ ብትጨምሩ ነው ለትውስታ ያክል የሆነ ትዝ እንዲላቸው ያክል እንዴ ምንድን ነው? ባርሴሎና ኒውካስልን እንዳይሆን አድርጎ አፍራርሶታል። ካምፕኑ ላይ የመጀመሪያው አጋማሽ አጓጊ የነበረ ሲሆን ሁለተኛው አጋማሽ ግን ሙሉ በሙሉ የባርሴሎና የበላይነት የታየበት ሆኗል። በሁለተኛው አጋማሽ ባርሴሎናዎች 4 ጎሎችን አዝንበዋል። በዚህ እንቅስቃሴ ፈርሚን ሎፔዝ 1 ጎል፣ ሊቫንዶስኪ 2 ጎል ሲያስቆጥር ራፊኒያ ተጨማሪውን ጎል አስቆጥሯል። በድምሩ ራፊኒያ 2 ጎል፣ ሊቫንዶስኪ 2 ጎል፣ በርናሊያማንና ሎፔዝ ደግሞ አንዳንድ ጎል ያስቆጥሩበት ጨዋታ ሆኗል። ኒውካስሎች የመጀመሪያውን አጋማሽ እንቅስቃሴያቸውን በሁለተኛው አጋማሽ መድገም አልቻሉም። ደከሙ፣ እንቅስቃሴያቸው ወረደ። የተከላካዩ መስመሩ እንደውም ፊት ሲያፈሳ አምሽቷል። እናም በድምር ውጤት ባርሴሎና ይህንን የሻምፒዮንስ ሊግ የጥሎ ማለፍ ጨዋታ 8-3 በማሸነፍ ሩብ ፍጻሜውን ተቀላቅሏል። የአትሌቲኮ ማድሪድና
ቶትናምን አሸናፊ በቀጣይ ዙር ይጠብቃል። አትሌቲኮ ማድሪድ በ3 ጎል ልዩነት እንደማሸነፉ መጠን ምናልባት በሩብ ፍጻሜ ኦል ስፔን የስፔን ክለቦች አትሌቲኮ ማድሪድ ከባርሴሎና ሊገናኙ እንደሚችል እየተገመተ ነው የሚገኘው። የምሽቱን ጨዋታ ግን መጠበቅ ይኖርብናል። አንፊልድ ላይ ሊቨርፑል ከጋላታሳራይ የሚያደርጉ ጨዋታ ይጠበቃል። አሰልጣኝ አርነ ስሎትም አሰላለፋቸውን ይፋ አድርገዋል። ግብ ጠባቂ አሊሰን ቤከር ካለፈው ጨዋታ ተመልሶላቸዋል ከጉዳት። ቀይ መስመር ላይ ፍሪምፖንግ፣ ግራ መስመር ላይ ኪርኪዝ፣ ኮናቴና ቫን ዳይክ የመሃል ተከላካዮች ናቸው። አማካኙ ደግሞ ግራመን በርሾቦ፣ ሰባላይና ማካሊስተር የሚመሩት ይሆናል። በፊት መስመር የማጥቃት እንቅስቃሴ ጋክፖ፣ ኢኪቲኬና እንደዚሁም ደግሞ መሐመድ ሳላህ የሚጫወቱ ይሆናል። ሊቨርፑል ውጤቱን የመቀልበስ ከፍተኛ ኃላፊነት ይዞ ይገባል። አርነ ስሎት ወደ ቀጣዩ ዙር ለማለፍ በቱርክ ምድር ኢስታንቡል የደረሰባቸውን 1-0 ሽንፈት መቀልበስ ይኖርባቸዋል። ይሳካሉ? አብረን እናያለን። ቶተንሃምስ እንደ ስፖርቲንግ ሊዝበን ታምር ያሳየ ነው የ3 ጎል ልዩነቱን ቀልብሶ አብረን እናያለን። አትላንታ በግማሽ ደርዘን ጎል ሜዳው ላይ የተሸነፈ ቡድን ነው 6-1። ይህ ጨዋታ ድራማ ይኖረው ይሆን? አብረን እንመለከታለን። የምሽቶቹን ጨዋታዎች በቀጥታ ስርጭት እንሸፍንላችኋለን። ማረፊያችን አንፊልድ ላይ አድርገን የሊቨርፑልና የጋላታሳራይ ጨዋታ ላይ ትኩረት አድርገን ሌሎችንም ጨዋታዎች እናስመለክታችኋለን። ተቀላቀሉን። ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰርች በማድረግ ሰብስክራይብ በማድረግ አብራችሁ እንድታመሹ የአክብሮት ግብዣችን ነው። ገባ ገባ በሉ ሲዲ ስፖርት ላይ። መልካም ጨዋታ፣ መልካም ውጤት። ይመቻችሁ። ላሚን ያማል ዛሬ ጥሩ ስራ ነው እየሰራው። ከፋኝ ሲል የነበረውን ኒማርን በዳንሱ ነበር ያሰበው። ባርሰሎና ዛሬ ኒውካስልን በካምፕኑ ልካቸውን አሳይተው ደረጃቸው ምን እንደሆነ አሳይተዋቸው የግብብ ዝናብ አዝንበው ነበር የላኳቸው። ላሚን ያማል በጨዋታው ላይ ግብ ካስቆጠረ በኋላ ለብራዚል ብሔራዊ ቡድን ባለመጠራቱ ከፋኝ ሲል የነበረውን ኒማርን አንተ መቼም አትረሳም በማለት የእሱን ዳንስ በመጠቀም ሲያስበው ነው የተስተዋለው።